አንድ ሰው ለ20 ዓመታት ያላመጣውን ሀብት የኔ ነው ብሎ ሲመካበት ያላሳደገውን ልጅ ደግሞ በሕዝብ ፊት ለሌላ ሴት አሳልፎ ሲሰጥ ቢታይ ምን ይፈጠራል? ዛሬ የምታዳምጡት ታሪክ ለ18 ዓመታት የተሸፈነ ውሸት፣ በትዕግስት የተጠበቀ እውነትና በአንድ የምረቃ ምሽት መድረክ ላይ የተከሰተ አስደናቂ የበቀል ታሪክ ነው። ታሪኩን ከመጀመራችን በፊት ይህ የብዙዎችን ሕይወት የሚያስተምር ታሪክ ለብዙ ሰዎች እንዲደርስ አሁኑኑ ቪዲዮን ላይክ በማድረግ ጀምሩት። እንደዚሁም የዚሁ ታላቅ ቤተሰብ አባል ለመሆን ሰብስክራይብ ማድረጋችሁንና አዳዲስ ታሪኮች ሲለቀቁ ወዲያውኑ እንዲደርሳችሁ የደወል ምልክቷን መጫናችሁን እንዳትረሱም። በተጨማሪም አሁን ይህንን ታሪክ የትኛው የዓለማችን ክፍል ሆናችሁ እየተከታተላችሁ እንደሆነ ኮሜንት ላይ ጻፉልኝ። የእያንዳንዱን አስተያየት በደስታ አነባለሁ። አሁን ወደዚያ ድንቅና መሳጭ ታሪክ አብረን እንለፍ። የአሽፎርድ አካዳሚ አዳራሽ በወርቃማ መብራቶች ድምቀት ተሞልቷል። በአዳራሽ ውስጥ የተሰበሰቡት 200 የሚሆኑ ቤተሰቦች፣ የከተማዋ ተጽዕኖ ፈጣሪዎችና ባለሀብቶች በደስታ ይወያያሉ። ድባቡ የተከበረ የካፒታልና የስኬት ሽታ የሚሸት ነበር። በመድረኩ ላይ ማሊክ ካርተር ቆሟል። የከሰል ቀለም ሙሉ ልብሱን ለብሶ የእጅ ሰዓቱ በመብራቱ ብርሃን ስር እያንጸባረቀ በራስ መተማመን በተሞላበት ፈገግታው አዳራሹን ይቃኛል። ማሊክ ለ20 ዓመታት አትላንታ ሊታመንበት የሚፈልገው አይነት ስኬታማ ሰው ነበር። የመጽሔት ሽፋኖች ላይ የወጣ፣ የከተማዋን ሰማይ ጠቀስ ህንፃዎች የገነባ፣ ከምንም ተነስቶ ትልቅ ደረጃ የደረሰ ታታሪ አባት ተደርጎ የሚወሰድ። ማሊክ ማይክሮፎኑን ጨበጠም። ድምፁ በአዳራሹ አስተጋባም። በሁለተኛው ረድፍ ላይ የተቀመጠችውን በዝሆን ጥርስ ቀለም ጋውን ያጌጠችውን ሲሞን ዴቮን በጣቱ ጠቆመም፣ ፈገግታውን እያሰፋም። ይህች ሴት ናት ልጄን አሳድጋ ዛሬ ለደረሰበት ትልቅ ደረጃ ያበቃችው አለም። በአዳራሽ ውስጥ ያለው አየር በአንድ ጊዜ የተቀየረ መሰለም። አብዛኛዎቹ ሰዎች ግራ በመጋባትና በድንጋጤ ያጨበጨቡ። የሁሉም ሰው አይን ደግሞ በፊተኛው ረድፍ የተቀመጠችው ሚስቱ ዙሪያ ዳሜ ካርተር ላይ አረፈም። ለ18 ዓመታት ለዚያ ልጅ ሲል ሙሉ ሕይወቷንና መስዋዕትነቷን የሰጠችው ሴት። በአዳራሹ የነበሩ ሰዎች ሁሉ የስልክ ካሜራዎቻቸውን ደቅነው ዙሪ በሕዝቡ ፊት ተሰብራ ስታቀረቅር ወይም በንዴት ስታለቅስ ለማየት ጠበቁም። ዙሪ ግን አልተሰበረችም። በፊቷ ላይ ምንም አይነት ንዴት ወይም ማልቀስ አልታየም። በተረጋጋ ሁኔታ የእጅ ቦርሳዋን ከፈተች። ከውስጡ አንድ ነጠላ የታሸገ የክሬም ቀለም ኢንቨሎፕ አወጣች። ከወንበሯ ተነስታ ሳትቸኩል መድረኩን አቋርጣ ወደ ማሊክ አመራች። ኢንቨሎፑን ከመድረኩ ጠረጴዛ ላይ ያስቀመጠችውና ፈገግ አለች። ማሊክ በኢንቨሎፑ ፊት ለፊት የተጻፈውን ስም ባየ ቅጽበት የፊቱ ፈገግታ በአንድ ጊዜ ተሰረዘም። እጁ በኢንቨሎፑ ላይ ተንጠልጥሎ ቀረም። ሊጨብጠው ግን አልቻለም። ከጀርባቸው የተቀመጠው ተመራቂው ልጃቸው አማሪ ገና ማንም ሊረዳው በማይችል አስተዋጽኦ ደዝዞ ይከተላል። አንድ ትዳር ወደ እንዲህ አይነቱ የመድረክ ላይ ውድቀት እንዴት እንደሚደርስ፣ አንዲት ጭምት ሴት ሙሉ አዳራሹን እንደዚህ በቁጥጥሯ ስር እንዴት እንደምታደርግ የሚጀምረው በምረቃው ምሽት ከነበረው ጭብጨባ በጣም ቀደም ብሎ አንድ ልጅ በተወለደበትና አባቱ ሌላ ቦታ ለመሆን በተመኘበት ምሽት ነበር። ለ20 ዓመታት ማሊክ ካርተር በከተማዋ ዘንድ እንደ ታላቅ ነጋዴና ህንፃ ገንቢ ይቆጠር ነበር። በየመጽሔቱ ላይ ሲወጣ በራሴ ጥረት ነው እዚህ የደረስኩት እያለ ቃለ መጠይቅ ይሰጥ ነበር። በየህንፃዎቹ መግቢያ ላይ ስሙ በድንጋይ ላይ ተቀርጾ ነበር። ነገር ግን ማሊክ በጭራሽ በጋዜጣ ወይም በቴሌቪዥን ተናግሮት የማያውቀው አንድ ትልቅ እውነት ነበር። ገንዘቡ በጭራሽ የሱ አልነበረም። የዙሪያ አባት ኩንሌ አዳሜ በባህር ወደብ በኩል ዕቃዎችን በማጓጓዝ ታላቅ ሀብት ያፈራ ሰው ነበር። ሲሞት ደግሞ ንብረቱንና ሀብቱን በሙሉ ለአንዲት ሴት ልጁ ለዙሪ ተወላት። ማሊክ ስሙን ያረፈበትና የኔ ነው ብሎ የሚመካበት እያንዳንዱ ህንፃ
መኪናና ኩባንያ የተገዛው በዙሪ ቤተሰብ ገንዘብ ነበር። ማሊክ የተዘጋጀና የበለጸገ ህይወት ውስጥ አግብቶ ገባ። ከዚያም ለ20 ዓመታት ያንን ሀብት በራሱ ጥረት እንዳገኘው ራሱንም ሆነ ዓለምን ሲያሳምን ኖረ። ዙሪ ግን ይህንን ሁሉ ታውቅ ነበር። እሷ በቁጥርና በሂሳብ አእምሮ የበሰለች፣ ባንኮች የተሸሸጉ ገንዘቦችን እንዲፈልጉላቸው የሚቀጥሯት ትልቅ ባለሙያ ነበረች። አባቷ ከመሞቱ በፊት ያስተማራት አንድ ወርቃማ ህግ ነበረው። 2 ጊዜ ያላነበብከውን ወረቀት በጭራሽ አትፈርም። አንድ ወንድ ያንተ የሆነውን ነገር እንዲነግርህ አትፍቀድ። ዙሪ ሁሉንም ነገር ታነብ ነበር። ሁሉንም የገንዘብ እንቅስቃሴዎችን ታቅ ነበር። ነገር ግን ዝም ብላ ትታዘብ ነበር እንጂ አትናገርም ነበር። የመጽሔት ሽፋኖች ያላሳዩት ትልቁ ነገር ልጁን አማሪን ማን እንዳሳደገው ነው። ማሊክ ሁልጊዜ በስብሰባና በጉዞ ምክንያት ከቤት ውጪ ነበር። አማሪ በተወለደበት ምሽት እንኳ ማሊክ በሌላ ግዛት የሥራ ስምምነት ለማድረግ ሄዶ ስለነበር በወሊድ ክፍል ውስጥ አልነበረም። ስለዚህ አማሪ ሲታመም ከሌሊቱ 9 ሰዓት ላይ አብራው የምትነቃው፣ በትምህርት ቤት ስብሰባዎች ላይ የምትገኘው፣ በዝናብና በብርድ ወቅት በስፖርት ሜዳዎች ላይ ተቀምጣ የምትደገፈው ዙሪ ነበረች። እሷ ልጇን ያለምንም ካሜራና ጭብጨባ በየቀኑ ፍቅሯን እየሰጠች አሳደገችው። አማሪም ያውቀዋል። ሕፃናት ሁልጊዜ ማን በእውነት ከጎናቸው እንደነበረ ያውቃሉ። የማሊክ ቸልተኝነት በአንድ ጀንበር የመጣ አልነበረም። የልጅነት ጊዜን የሚያጠፉ የትንንሽ አለመኖሮችና የውሸቶች ክምችት ነበር። አማሪ በሁለተኛ ዓመቱ የትምህርት ቤቱ የስፖርት ቡድን ካፒቴን ሆኖ ሲመረጥ ይህንን ትልቅ የምስራች ለአባቱ ለመናገር ጓጓም። አባቱ እቤት መጥቶ አብሮት ራት እንደሚበላ ቃል ገብቶለት ነበር። አማሪ ደስታውን ይዞ አባቱን ጠበቀም። ነገር ግን ከቀኑ 6:40 ላይ የማሊክ ስልክ መልእክት መጣም። በሥራ ስለተያዝኩኝ ያለኔ አክብሩ የሚል። ዙሪ ልጇ መልእክቱን ሲያነብ አንዴ ራሱን በጥልቅ ስሜት ሲነቀንቅና ስልኩን ሳህኑ አጠገብ አስቀምጦ በጸጥታ ሲቀመጥ ተመለከተች። አማሪ አልተናደደም። ነገር ግን የልቡ መጎዳት በፊቱ ላይ ይታይ ነበር። ዙሪ ልጇን ይዛ ወጣች። በርገር እየበሉ እስከ ማታ ድረስ ሳቁም። ነገር ግን ያ ስሜት ሙሉ በሙሉ አልተገፈፈም ወይም አልጠፋም። በኋላ ዙሪ ያንን ምሽት ማሊክ በከተማው ውድ ሬስቶራንት ውስጥ ከሌላ ሴት ጋር ራት እየበላና እየሳቀ እንዳሳለፈው አወቀች። እቤት ውስጥም ማሊክ የሚስቱን ትዕግስት እንደ ድክመት መቁጠር ጀምሮ ነበር። በራስ ሰዓት አቋርጧት ይናገራል። ስለ ሂሳቦችና ስለ ኩባንያው እንቅስቃሴ የምታነሳቸውን ጥያቄዎች ቁጥር የልጅነት ጨዋታ ነው እያለ በንቀት ያልፈዋል። አንድ ምሽት ከጓደኞቻቸው ጋር ራት ሲበሉ ማሊክ ኩባንያውን እንዴት ከምንም ተነስቶ በጡብ እንደገነባ ሲተርክ ዙሪ በለሰለሰ ድምፅ የመጀመሪያው ብድር ከሷ አባት እንደመጣ ስታስታውሰው ማሊክ እየሳቀ ከእያንዳንዱ ታላቅ ወንድ ጀርባ አንዲት ሴት አለች አይደል አለም። በጠረጴዛው ዙሪያ ያሉት ሰዎች ሁሉ አብረውት ሳቁም። ዙሪ ለንግዶቹ ፈገግ አለች። ነገር ግን በውስጧ የሆነ ነገር በጣም ጸጥ ያለና በጣም ቀዝቃዛ ሆነም። ያ የቀዘቀዘው ስሜት ደግሞ ዳግመኛ አልሞቀም። የመጀመሪያውን እውነተኛ ስንጥቅ ለማየት በጣም ትንሽ ነበር። ዙሪ የቤተሰቡን የባንክ ሂሳብ ስትመረምር ከአንድ የወርቅ ቤት $4000 ክፍያ ተፈጽሞ አየች። ክፍያው የተፈጸመበት ቀን እሷ በስራ ምክንያት በሌላ ግዛት የነበረችበት ቀን ነበር። ምንም ስጦታ አልተሰጣትም። ምንም አይነት የምስረታ ቀን አልነበረም። ዙሪ ያችን የባንክ መስመር ለረጅም ጊዜ ተመለከተች። እንደ ባለሙያነቷ በቦታው የሌለን ማንኛውም ቁጥር እንደምትመለከትበት መንገድ ተመለከተችው። ከዚያም የጠቀማትን ብቸኛ ነገር አደረገች። ነገሩን አስታወሰችው። እናም በጸጥታ ጠበቀች። ከዚያ በኋላ ምልክቶቹ በፍጥነት መምጣት ጀመሩ። ማሊክ አብዛኞቹ ወንዶች መሞከር በሚያቆምበት ዕድሜ ላይ ወደ ጂም መሄድ አበዛም። በራት ሰዓት ስልኩን ደብቆ ማስቀመጥ ጀመረም። ሰራተኞች በሌሉበት ምሽት በሥራ ቦታ እስከ ማታ ይቆያል። እሷ ያልገዛችለትን አዲስ ሽቶ ይቀባል። አንድ ምሽት ዙሪ በገዛ ኩሽናዋ ቆማ ባሏ ከሷ ዞር አድርጎ
ወደ ያዘው ስክሪን ሲፈግግ ተመለከተች። በውስጧ የነበረው የመጨረሻው ጥርጣሬ በጸጥታ ወጣም። አልተቆጣችም፣ አላለቀሰችም። ይልቁንም በውስጧ ሁለት ግልጽ አረፍተ ነገሮችን አሰበች። የሆነ ስህተት አለ እና ይህ ታሪክ እንዴት እንደሚጠናቀቅ የምወስነው እኔ ነኝ አለች። ዙሪ የሰዎች ወይም የሕግ መርማሪዎችን አልቀጠረችም። በቀላሉ አስቀድሞ የሚጋሩትን ሕይወት፣ ሂሳቦቹን፣ ካላንደሩን እና ማመንን ስታቆም የማይገጥሙትን ትንንሽ ውሸቶች በተረጋጋ ሁኔታ መመርመር ጀመረች። ብዙ ጊዜ አልወሰደባትም። የአማካሪነት ክፍያ በሚል ስም የሚወጣው ገንዘብ ምንም ደንበኛ ወደ ሌላትና ጥሩ አፓርትመንት ወዳላት ሴት ኩባንያ ይፈስ ነበር። ለሁለት ሰው የሚሆኑ የሬስቶራንት ቀጠሮዎች፣ ሀብሎችና ስጦታዎች። ማሊክ ማንም እንደማያየው እርግጠኛ ስለሆነ መደበቅ እንኳን አቁሞ ነበር። በራት ግብዣዎች ላይ በንቀት የሚያያት ሚስቱ የገንዘብ መግለጫዎችን በማንበብ እንደምትኖር በጭራሽ አላሰበም። የሴቲቱ ስም ሲሞን ዴቮ ይባላል። እሷ በራሷ አእምሮ ውስጥ ክፉ ሴት አልነበረችም። ዕድሜዋ 34 የነበረ ሲሆን ሙሉ ሕይወቷን ይገባኛል ብላ ከምታስበው ሀብታምና ደስተኛ ሕይወት ውጪ ሆና በሬስቶራንት መስኮቶች ስታይ አሳልፋለች። አሁን በመጨረሻ ወደዚያ ሕይወት ገብታለች። ማሊክ ትዳሩ አስቀድሞ እንደሞተ፣ ሚስቱ ቀዝቃዛና ገንዘብ ወዳድ እንደሆነች፣ አብረዋቸው የሚኖሩት ያለ ፍቅር እንደሆነ ነግሯት ነበር። ሲሞን እያንዳንዱን ቃል አመነች። ምክንያቱም ማመኑ ምንም አያስወጣትም፣ ሁሉንም ነገር ግን ይሰጣታል። ዙሪን አግኝታ አታውቅም። አጠቃላይ የወደፊት ሕይወቷን የገነባችው ለመዋሸት በቂ ምክንያት ባለው ወንድ በተገለጸችላት ሴት ምስል ላይ ነበር። በሌላ በኩል ዙሪ የድሮ የሂሳብ ቁጥር ስትፈልግ በቢሮ የታችኛው ካቢኔ ውስጥ ለ18 ዓመታት ተረስቶ የነበረን አንድ ፎቶግራፍ አገኘች። ፎቶው የሆስፒታልን ክፍል ያሳያል። ወጣትና የደከመች የራሷ ምስል በወረቀት ጋውን ተጎናጽፋ አዲስ የተወለደውን አማሪን አቅፋለች። ከፎቶ ጀርባ አማሪ 4 ሰዓት ይላል። በፎቶ ውስጥ ሌላ ማንም የለም። ማሊክ በወቅቱ ሌላ ግዛት ውስጥ ነበር። አንዲት ነርስ በራሷ አዝና ያነሳችላት ፎቶ ነበር። ዙሪ ያንን ፎቶ በጅማሬው ላይ ምን ያህል ብቻዋን እንደነበረች ማመንን ስለሚጠይቅ በፎቶ ፍሬም ውስጥ አላስገባችውም ነበር። በቢሮ ወረል ላይ ተቀመጠችና በሁለት እጆቿ ያዘችው። የሰበሰበችው ሌላው ነገር ሁሉ ማስረጃ ነበር። ይህ ፎቶ ግን እውነተኛው ቁስሏ ነበር። ፎቶግራፉን ሁልጊዜ አብሯት ወደ ሜዳው ቦርሳው አስገባችው። ማሊክ የሌላ ሴት ወጪ ሲሸፈን የነበረው በዙሪያ አባት እምነት ወይም ትረስት ወረቀት ስር ባለው ገንዘብ ነበር። ማሊክ ወጣት በነበረበት ጊዜ ያንን ሰነድ ሳይበረብረው ፈርሞት ነበር። ግዛት እንዳለው አመነም። እውነተኛው የእሱ የሆነው ነገር ፈቃድ ነበር። ፈቃድ ደግሞ ሊነሳ ይችላል። በእነዚያ ሳምንታት ውስጥ ዙሪን ያረጋጋት ልጇ አማሪ ነበር። ቤቱ በጣም ጸጥ በሚልበት ምሽቶች እሷና አማሪ አብረው ምግብ ያበስላሉ። አንድ ምሽት የ17 ዓመቱ አማሪ ድስቱን እያሰሰ ሳይመለከታት በለሰለሰ ድምፅ በእኔ ፊት መቅበጥበጥ የለብሽምማ፣ እኔ አየዋለሁ፣ ሁልጊዜም አየዋለሁ አለም። ዙሪ ልትመልስለት ስትል ድምጿ ተዘጋም። አማሪ ቀጠለም። 18 ዓመት ሲሞላኝ ስለ ስሜ ላናግርሽ እፈልጋለሁ። ካርተር የሚለው ስሜ እኔ እንደሆነ ተሰምቶኝ አያውቅም። ሁልጊዜ ራሴን የአያቴ የኩንሌ የልጅ ልጅ እንደሆንኩ ነው የማስበው። ከዚያም እናቱን ስሞ ወደ መተኛት ሄደም። ዙሪም የሁሉም ነገር ማዕከል ይሆናል ብላ ያሰበችውን ስም ይዛ ኩሽና ውስጥ በጸጥታ ቆመች። በአማሪ የ18ኛ ዓመት የልደት በዓል ጠዋት የእምነት ሰነድ የሚጸናበት ቀን ማሊክ ኩሽና በኩል ፈጠን ብሎ አለፈም። ከስልኩ ላይ ሳይመለከት የታጠፈ ቼክ በእጁ እጅ ላይ ጨበጠውና አንድ ነገር ግዛበት፣ ትልቅ ቀን ነው፣ እውነተኛውን አከባበር ከስነ ስርዓቱ በኋላ እናደርገዋለን ብሎ ወጣም። አማሪ ቼኩን ተመለከተም። ከዚያም እናቱን አየም። ሳይከፍተውም ጠረጴዛው ላይ ያስቀመጠውም። ዛሬ ምን እንደሆነ እንኳን አያውቅም አለ። አልተናደደም። ንዴትን ከተሻገረ ቆይቷል። ዙሪ ሊታወቅ የሚገባውን ነገር ሁሉ አወቀች። የሚቀረው ውሳኔ መቼ፣ የት፣ በማን ፊት
የሚለው ብቻ ነበር። አባቷ የወደው የነበረውን ወይን ቀዳች እና ወደ ጨለማው መስኮት ብቻዋን አነሳችው። የአማሪ ምረቃ ለመድረስ 11 ወራት ብቻ ይቀሩት ነበር። ቀኗን አዘጋጀች። ማሊክ ቀኑን ለአስደናቂው ፍጻሜ አመቺ ያደረገው ምክንያቱም እሱ መድረክንና ማይክሮፎንን መቃወም አይችልም። ከሥነ ሥርዓቱ ወራት በፊት ለአካዳሚው አዲስ ሕንፃ የሚያስገነባ ትልቅ ቼክ ጻፈም። ያደረገበትም አንድ ምክንያት ነበር። በምረቃው ላይ ጥቂት ቃላትን እንዲናገር የተጋበዘ ስኬታማ አባት መሆን ፈልጎ ነበር። እራት ላይ ለዙሪ እንድናገር ፈቅደውልኛል። ይህንን ሁሉ እኔ ነኝ የገነባሁት። አንድ ሰው ቆሞ ያንን መናገር አለበት አለም። ማሊክ በራሱ በጣም እርግጠኛ ከመሆኑ የተነሳ የሚስቱን ዝምታ ለደካማነት ተረድቶት ነበር። ዙሪ በሕዝብ ፊት ረብሻ ለመፍጠር በጣም ኩሩ ነች። የምታጣው ብዙ ነገር አለም ብሎ ለሲሞን ይነግራት ነበር። ነገር ግን የሷ ዝምታ ድክመት ሳይሆን ዓላማ ነበር። ዙሪ ከጠበቃዋና ከቅርብ ጓደኛዋ ከግሬስ ጋር ተገናኘች። አማሪ በልደቱ ቀን ሰነዱን እንደፈረመ እምነቱ የመጨረሻ ሆነ። ማሊክ ከሁሉም የኩባንያው ይዞታዎችና ሀብቶች ውጭ ሆነ። ዙሪ ሰነዶቹን አዘጋጀች። ከምረቃው በፊት ባለው ምሽት ማሊክ ለሲሞንም በምረቃው ላይ እንድትገኝ እንደጋበዛት ለዙሪ ነገራት። ዙሪም በተረጋጋ ፈገግታ በእርግጥ እሷ በእርግጠኝነት እዚያ መገኘት አለባት አለችው። ከሥነ ሥርዓቱ በፊት ባለው ምሽት ዙሪ ኢንቬሎፑን አዘጋጀች። በኢንቬሎፑ ውስጥ በአማሪ የተፈረመውን ሰነድ፣ ማሊክ የዘወረውን ገንዘብ ዝርዝርና ያንን የ4 ሰዓት ሕንፃ የሆስፒታል ፎቶግራፍ አስቀመጠች። በኢንቬሎፑ ፊት ለፊት ላይ ልጇ የመረጠውን አዲስ ስም ጻፈችበት። በዚያች ምሽት ለብቻዋ በጨለማ ውስጥ ሆና ዙሪ ለ18 ዓመታት ታንቆ የነበረውን እንባዋን አፈሰሰች፣ አለቀሰች። ለማሊክ ሳይሆን ለራሷ ላሳለፈችው በደልና ብቻዋን ለቆመችባቸው ዓመታት። ከዚያም ፊቷን ታጠበች፣ ራሷን አዘጋጀች። በማለዳው ፊቷ ላይ ከተረጋጋ መንፈስ ውጪ ምንም አልነበረም። የምረቃው ጠዋት ወርቃማ ሆኖ መጣም። አማሪና እናቱ በደስታ ተቃቀፉ። አማሪ እኔን ማን እንዳሳደገኝ አስቀድሜ ያውቃለሁ አላት። ወደ አዳራሹ የመጡት ለየብቻቸው ነበር። ማሊክ ከሲሞን ጋር በመኪናው መጣም። ዙሪ በጸጥታ ገባች። በምረቃው ስነ ስርዓት ማጠቃለያ ላይ ርዕሰ መምህሩ ማሊክን ወደ መድረክ ጋበዘው። ማሊክ በራስ መተማመን ተራመደም፣ ማይክሮፎኑን ያዘም፣ አካዳሚውን አመሰገነም። ከዚያም ወደ ሲሞን ጠቁሞ ይህች ሴት ናት ልጄን አሳድጋ ዛሬ ለደረሰበት ደረጃ ያበቃችው አለም። ዙሪ ተነሳች፣ ወደ መድረኩ ወጣች፣ ከማሊክ ጎን ቆመች። ማይክሮፎኑን ሳትነጥቀው በተረጋጋ ድምፅ አመሰግናለሁ ማሊክ፣ ዛሬ እውነተኛ ስለሆንን እኔ ልረዳ አለች። አዳራሹ ጸጥ አለም። ዙሪ ቀጠለች። ስለ ሲሞን ካወቅኩ 3 ዓመት ሆኖኛል። በአዳራሹ የነበሩት 200 ሰዎች የምረቃ ስነ ስርዓት እያዩ እንዳልሆኑ ተረዱም። የማሊክ እጅ ከሲሞን ትከሻ ላይ ወረደም። ዙሪ የታጠፈውን ገጽ አወጣች። ባሊያውን ምስጋና የወሰደበት ነገር ሁሉ፣ ኩባንያው፣ ይህ ትምህርት ቤት፣ ቤቱ፣ ምንም የሱ አልነበረም። ከ20 ዓመታት በፊት አባቴ ሁሉንም ነገር ለኔ ተወልኝ። የማሊክ ስም ያረፈበት እያንዳንዱ ሕንፃ በቤተሰቤ ገንዘብ የተገዛ ነበር። ለ20 ዓመታት ያንን ገንዘብ እሱ እንዳገኘው ሰው አባከነው። አሁንም በእሷ ላይ አባክኖታል። ማሊክ አፉ ተከፈተም፣ መንቀጥቀጥ ጀመረም። ሲሞን ከተቀመጠችበት በድንጋጤ ተነሳች። ማሊክ እውነት እንዳልሆነ ንገራት አለች። ነገር ግን የራሱን ቀብር የሚመለከት ወንድ አገኘች። የኔ እንደሆነ ነግረኸኝ ነበር። አፓርትመንቱ፣ ጉዞቹ፣ ባላሳደግኩት ልጅ ምስጋና እንደወስድ አደረከኝ እያለች አለቀሰች። ዙሪ ወደ ሲሞን ዞራ እኔ ቀዝቃዛ እንደሆንኩ ነግሮሻል። ይህ ትዳር እንደሞተ ነግሮሻል። እዚህ ጋር አከፋፋዩ አንቺ አልነበርሽም። አንቺ ለማወቅ የመጨረሻው ሰው ነበርሽ አለች። ዙሪ ወደ ልጇ ዞረች። ኢንቬሎፑን ዘረጋች። ማሊክ ሊቀበለው እጁን ሲዘረጋ ዙሪ ይህ አንተ አይደለም አለችውም። በኢንቬሎፑ ፊት ለፊት የተጻፈው ስም ማሊክ ካርተር አይልም፣ አማሪ አዳሜ ይላል። አማሪ ወደ መድረኩ ወጣም። ኢንቬሎፑን ከፈተም።
ሰነዶቹንና ያንን የ4 ሰዓት ሕፃን የሆስፒታል ፎቶግራፍ አወጣም። አማሪ ፎቶውን ተመለከተም። ከዚያም አባቱን አየም። እናም አንድ ልጅ ሊያደርገው የሚችለውን በጣም ጸጥተኛ ነገር አደረገም። ምንም አልተናገረም። በቀላሉ መጣና ከእናቱ ጎን ትከሻ ለትከሻ ቆመም። ማሊክ መድረኩን ጨበጠም። የተዋጣለት ልብሱ በድንገት በትንሽ ሰው ላይ እንደ ተውኔት ልብስ ሆነም። በተበደረው ገንዘብ በገነባው መድረክ ላይ ብቻውን ቆመም። ዞሪ ለመጨረሻ ጊዜ ወደ ማይክሮፎኑ አዘነበለች። እሷ አሳልፈ የምትሰጠው ያንተ አልነበረም አለች። ከዚያም የልጇን ክንድ ያዘች። አብረውም ከመድረክ ወጡም። ከዚያ ቀን በኋላ ውድቀቱ በፍጥነት መጣም። የኩባንያው ቦርድ ማሊክን ከ1 ሰዓት ባነሰ ጊዜ ውስጥ ከሥራ አስፈጻሚነቱ አነሳው። ስሙ ከህንፃዎቹ ላይ ተፋቀም። መጨረሻው ከተማዋ ማዶ ባለ ተከራይቶ በሚኖርበት አፓርታማ ውስጥ ሆነም። ሲሞንም ማሊክን ተለይታ ወደ ሌላ ትንሽ ከተማ ሄደች። በራሷ ጥረት አዲስ ህይወት ጀመረች። ዙሪ በድጋሚ በተደራጀው ኩባንያ ውስጥ የቦርድ ሰብሳቢነቱን ወንበር ያዘች። በአባቷ ስም ድርጅት አቋቁማ እናቶቻቸው ብቻቸውን የሚያሳድጓቸውን ልጆች ትምህርት መደገፍ ጀመረች። አማሪ በሞር ሃውስ የመጀመሪያ ዓመቱን በአያቱ ስም በምስጋና መዝገብ ላይ አጠናቀቀም። በአንድ ቀዝቃዛ የጸደይ ጠዋት ዙሪ ሙሉ በሙሉ የሷ በሆነው ቤት በረንዳ ላይ ቆማ ቡናዋን እየጠጣች ፀሐይ ስትወጣ ተመለከተች። ውስጥ የሰርግ ፎቶ ይንጠለጠልበት በነበረው ቦታ ላይ አሁን ያ የሆስፒታል ፎቶግራፍ ተሰቅሏል። አንዲት ወጣት እናት የ4 ሰዓት ሕፃን ልጅ ይዛ ብቻዋን እና ሳትፈራም። ዙሪ ለ18 ዓመታት ለመስማት የጠበቀችውን ነገር ተሰማት። ጥልቅ የረጋና እውነተኛ ሰላም። ቤቱ ጸጥ ያለ ነበርም። ከሱ በኋላ የሚመጣው እያንዳንዱ ጸጥተኛ ጠዋትም እንዲሁ የሷ ነበርም። ታሪኩ ተጠናቀቀም።